ብዬ እኔ የማገባው ለመደከል ነው። ምግብ በራሴ መስራት እችላለሁ። ምን ለማድረግ? ለመደከል አንሊሚትድ ሴክስ ለማግኘት። ሄይ እንዴት ነሽ? ደህና ነኝ አለሁ። አዎ አቀማመጥሽ ራሱ ደስ ሲል እንደ ቅድሙ ተቀመጭ። እስቲ ጠጋ በይ ወደዚህ። ይሄው በቃ እንደዚህ እኔ አፍራለሁ። እሺ የት ነው የምታስተምሩ? የት ዩኒቨርሲቲ ያስተምሩ? እንጅባራ። እንጅባራ። ኦ እንጅባራ የምወደው ሀገር። በስመ አብ። የአዲስ አበባ ልጅ ነሽ? የአርባ ምንጭ ልጅ። ኦ ለዛና ሼፕሽ ነው። አይ ብዙም አይደለም፣ ቀጭን ነኝ። አረ ጃግሪ ልሽ ራሱ እንደዚህ እንዳንቺ ካልፍ የለውም። ይሄ እግር እንትን ጡንቻሽ ስፖርት እሰራለሁ፣ ለዛ ነው። ኦ ቴንክ ዩ። እሺ እና ትዳር እየፈለግኩ ነበር፣ ታገቢኛለሽ? እንደዛ ነው እንዴ? እና ስለምን የምናወራ መስሎሽ ነው? ፍቺ ምናምን ሴቶች አትፍቱ ስትል ሀሳብህን ስለምደግፍ ነው ያን የምታወራ መስሎኝ። እሱማ እኮ ማንም ደገፈኝ አልደገፈኝ እኮ የተረጋገጠ ሀሳብ እኮ ነው። ፍቺ ከሰይጣን ነው። ቀለል ያደረገው የእኛ ዘመን ትውልድ ነው ገብቶ የሚፋታ። መጀመሪያ ማታቁትን ሰው አታግቡ፣ ከዛም በኋላ ደግሞ ማታቁትን ሰው ካገባችሁት በኋላ ራሱ ለማወቅ ጣሩ እንጂ አትፍቱ። ይሄ እኔ ምክር። በመጀመሪያ ደረጃ አንተ ምን አይነት ባለኝ የሚለውን ነገር ታስባለህ፣ አንደኛ። ሁለተኛ ደግሞ ለምንድን ነው የምታገባው? ትዳር መመስረት የፈለግከው ለምንድን ነው? የምር ስለተፈቱት ነው ወይስ እኔን ነው የምጠይቀኝ? ለአንተ ነው እንጂ አሁን ሚስት ትፈልግ የለም። ኦ እኔ አንድ ነገር ልንገርሽማ፣ ቅድምም ተናግሬያለሁ፣ አሁንም አታስደክምኝ። እኔ አጠገቢ ያለ ሰው አገባ አላገባ፣ ሞተ፣ ተቀበረ፣ ወለደ ምንም ዴንታ አይሰጠኝም። እኔ ማገባው አንድን ሴት ስወዳት ነው። አሁን ሰው እየተዋወቅ ያለው ለመውደድ ለማወቅ ነው። መጀመሪያ ሴት ልጅን በደንብ አውቂያት፣ ከዛን ለማግባት ስወስን አገባትና በተአምር ቺት ካላረገችብኝ በስተቀር አልፈታት። ብታጠፋ ራሱ ለማስተካከል ለመቆጣት፣ በሽማግሌ የሚስተካከል ነገር ካለ ለማስተካከል ሞክራለሁ እንጂ ትዳር መውጫ ያለው ነገር አይደለም። ብዙ ሰው መውጫ ያለው ነገር አድርጎ ነው የሚያስበው። ለዛ ነው ችግር ሲፈጠርበት የሚወጣው። መጀመሪያ ማታቁትን ሰው አታግቡ፣ ከዛም በኋላ እወቁት፣ በደንብ እወቁት። ካገባችሁት በኋላ ችግር ቢኖርም እችለዋለሁ፣ በበሽታም በችግርም አብሬው እኖራለሁ ብላችሁ በእግዚአብሔርም በሰው ፊትም ቃል ተገብቶ የሚገባበት ነው እንጂ ቤተሰብ ስለደበረው ወይ እኔ ትላንትና እንዲህ ስላረገች ምናምን የምተዋት አይደለም። እኔ ማገባው እንደዛ ነው። ካገባው አልፈታም፣ ከፈታው ደግሞ ድጋሚ አላገባም። ደስ ይላል። ማለት ተመሳሳይ አቋም ነው የለን። እኔ እስከዚህ እድሜ ድረስ ሳላገባ የቆየሁበት ምክንያት ብዙዎቹ እየሮጡ ያገባሉ። 28 ሆነኝ፣ 27 ሆነኝ፣ 25 ሆነኝ። ከዛ በኋላ ሲያገቡ ደግሞ ለምንድን ነው ወንዱ የሚያገባው? ምግብ እንድታበስልለት፣ ሰራተኛ ነው መቅጠር የለበት። ማለት ይሄ የዘላለም ጥምረት ነው። ትዳር በጣም ከፍ ያለ እንትን ነው ብዬ እኔ የማገባው ለመደከል ነው። ምግብ በራሴ መስራት እችላለሁ። ምን ለማድረግ? ለመደከል አንሊሚትድ ሴክስ ለማግኘት። እሱ ትችላለህ፣ ተፈቅዶልሃል እኮ ሁለ ነገሯ ያልኩ ይላል ተፈቅዶልሃል። አይ ወንድ የሚያገባው ስላልሽ ነው። እና አሁን ሴቶች የሚታለሉት ምግብ እንድትሰሪ ላይሆን ይችላል የሚያገባሽ፣ ለሴክስ ሊሆን ይችላል። አሁን ሴክስ እምቢ ካልሽው እቺ ልጅ አግብቼማ ጉድ አረጋታለሁ ምናምን ይልና ያገባሽና 3 ቀን 4 ቀን አብሮሽ ካደረ በኋላ ይደብረዋል፣ ከዛን ይፈታሻል። ገብቶሻል? ስለዚህ ጄኒዩን የሆነ ኮኔክሽን ይኖራችሁ ምለው ለዚህ ነው። አንድን ሰው የምታገቢ ማግባት ስላለብሽ ሳይሆን ለዛ ሰውዬ ከትዳር በፊት ምንም ነገር እሺ ማለት ስትቺ ነው ያን ሰውዬ የምር ወደሽ የምታገቢው። ይሄ ማለት እሺ በይ ከትዳር በፊት ተኚ ኦር እሱ ያለሽን ፍለጪ ቁረጪ ማለት አይደለም። ግን ትዳር ማለት ለአንድ ሰው መሸነፍ እችላለሁ ብለሽ ስታስቢ ነው ያን ሰውዬ ማግባት ያለብሽ። የሚያሸንፍሽ ከሆነ በቃ ቅድም ለመደከል ብለካል አይደለም? ያ እሱ አንድ ፓርት ነው። እኔ ደግሞ ምን አስባለሁ መሰለ፣ ስትገባ አሁን እኔ እናንተ ብንጋባ የምትገባው ቃል አለ አይደለ? ላልተዋት። እሺ በማግስቱ ፓራላይዝ ብሆንስ ትተወኛለህ? ቅድም አልፈታም ብለሃል። ምን አሁን አባቴና እናቴ ሲኖሩ አንድ ላይ አባቴ በስትሮክ ታመመና ለ7 ዓመት ፓራላይዝ ሆነ። ብዙ ሴቶች ጥለው ይሄዱ ነበር።
እናቴ ግን አስታማው ነው በሰላም በክብር ከዚህ ዓለም የተለየውና አንተ ለምሳሌ አግብተሃት ያች ልጅ ለመደከል ብቻ ከሆነ ላንቺ መልስ ነው። ቅድም አጣመሽው አትውሰጂው። ላንቺ መልስ ነው የወሰድኩሽ። ከመጀመሪያም ስትነሺ አጣመሽው ስለተነሳሽ ነው ጥምም ብዬ የቀረብኩሽ። ቆይ ስሚኝ። አንቺ ብዙ ወንዶች ሴት የሚያገቡት እቃ እንድታጥብላቸው ነው ስትይ፣ እኔ ከእቃ ማጠቡ ይልቅ እቃ ማጠብ እኔ እችላለሁ፣ ምግብ ማብሰል እኔ እችላለሁ። ስለዚህ በዛ አንግል ማስቢው ለማለት ነው። ወንድ ልጅ ሴት የሚያገባው እቃ ለማጠብ አይደለም። እንደዚህ ብለሽ ይሄ ማለት በጣም በትንሹ ማሰብ ማለት ነው። ከዛ ስለተነሳሽ ነው እኔ ወደ ሌላ ነገር የገፋውሽ። ኦፍኮርስ ማገባት እኮ ነገርኩሽ እኮ ረጅም ሰዓት ለፈለፍኩልሽ፣ ልትረጅኝ አልፈለግሽም። የመጀመሪያውን ሴትን ልጅ ሳውቃት ነው ማገባት ስወዳት። ከዛም በኋላ ካገባሁት በኋላ ሌላ ቦታ መሄጃ የለኝም፣ ከእሷ ጋር ነው እድሜ ዘመን የምኖረው አልኩሽ እኮ። ያንን ግን አልሰማሽውም። የአንቺ አስተሳሰብ መጀመሪያ ጥምም ብለሽ ስለተነሳሽ ነው። ወንድ ልጅ ሴት የሚያገባው የምሬ ነው። ወንድ ልጅ ሴት የሚያገባው ሳህን እንድታጥብለት ምግብ እንድትሰራለት አይደለም። ወንድ ልጅ ሴት የሚያገባው ሴት ልጅ በህይወቱ ስለምታስፈልገው ነው። ገብቶሻል? ስለዚህ ከዛ ተነሽ። እርግጥ ካገባሽ በኋላ ሮል ይለያያል፣ የባልና የሚስት ሮል ይለያያል። እርግጥ ሳህን ማጠብ ግዴታ ሊሆንብሽ ይችላል። ለምን? ሴት ልጅ አጋዥ ስለሆነች ብታግዢ፣ ብታነሳሺ፣ ብታቀራርቢ፣ ምግብ ብትሰሪ። ወንድ ደግሞ ጥረግረ ሰርተ ብላ ስለተባለ ወጥቶ ሰርቶ ያለውን ቢያካፍልሽ የተፈጥሮም የመጽሐፍ ቅዱስም ህግ ነው። ችግር የለም። ግን አንቺ አሁን አስተሳሰብሽ ስትነሺ ወንድ ልጅ ሳህን ሊያሳጥብ ነው የሚያገባው። ሞኒ አልገባክም? እንደዛ አይደለም የምንነሳበት ብዬ ገና እያወራው ነው በመሀል የገባህብኝ ማለት ነው። እኔ ስል ገና ወንድ አንዳንዱ አሁን ማታገቢኝ ከሆነ ለምን ታደርቅኛለሽ ማሬ? አይደለም ማታገቢኝ አይደለም፣ ታያለህ፣ መጠናናት ያስፈልጋል አይደለም?